እሺ እኔ ህይወት ወይ አንድ አፍታም እንድትነጠልኝ እኮ አልፈልግም። የኔ ሀያት ገንዘቤ ማሽን ይሄን ያክል ሞንታርቦ ፈልክ ቦታ ላይ ሄዶ ልጅ እንዴ እሱ ማለት እሱ በታክሲ ያስፈልጋል ነው እንዴ? ምን አንተ ተፈር ባል እኮ ነው ባልሽ ነው በታክሲ ዳይ ወለሽ ወና እንደናቱ አንተ ስነ ስርዓት ይታያል። ብሔራዊ መረጃ ደህንነት ኤጀንሲ ቡድን መሪ አባቴ ቀርቷል። እንደናቱ እኔ ምንም የማውቀው ነገር የለም። ሚስቴ መች እንዳርግዝች አላውቅም። የዘጠኝ በባዶ ወዴ ነው ጫቴ ቃምኩት የመስበር ያምጣ ካልጋ ስትወጣ ቂንጨህን ባንዲስ ገራ ጨርሳ ስትወጣ ደግሞ እንዲህ እንቁና ረሰጋም ካገኘ እሺ በቃ 400 ብር ይላል። ምንድነው 400 ምን ልዩነት አለው? እቃ ነው 300 ብር ይመቻል። 300 ብር ሰላም እንዴት አላችሁ? የቢናታ ቲዩብ ቤተሰቦች እንዴት አላችሁ? ለኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ከረማችሁ? ሳምንቱ እንዴት አለፈ? አይ ሆፕ ጥሩ ሳምንት በያላችሁበት እያሳለፋችሁ ነው ተስፋ አደርጋለሁ። ዛሬም እንግዲህ እንደተለመደው እናንተን ፈታ ያደርጋሉ፣ ያዝናናሉ ያሰብናችሁን ከተለያዩ ሶሻል ሚዲያ ስፔሻሊ ደግሞ ከቲክቶክ ከኢንስታግራም የተለያዩ ቪዲዮ ይዘንላችሁ መተናል። ከእናንተ የሚጠበቀው ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮን ከወደዳችሁ ደግሞ ላይክ በማድረግ እንዲሁም ዩቲዩብ ለብዙ ሰዎች ሪኮመንድ እንዲያደርግ ቪዲዮአችንን ላይክ እንድታደርጉልን በአክብሮት እንጠይቃለን። ከማለፋችን በፊት ይህንን ቪዲዮ ላይክ በማድረግ እንዲጀምሩ ለሱ አሰራለሁ ብለሽ በስተት ለአባትየው በስተፋቅር ስታሰሪ እኔ ማቤት ወይ እሺ እኔ ህይወት ወይ አንድ አፍታም እንድትነጠልኝ እኮ አልፈልግም። የኔ ሀያት ገንዘቤ የኔ ፍቅር በስተፋቅር ወደ አባትየው ሄዶ ማለት ነው። እንግዲህ ወደ ተከታዩ ቪዲዮአችን ደግሞ ስናልፍ እንትን የሚጫሰው አርሰናል ደጋፊ ነኝ። ደግሞ ጾም ነው አሁን። በጾሙ እንዴት ነው የማይጨሰው? ወተትም የለ ምንም የለ። እንግዲህ አይዟችሁ በተል አርሰናል ደጋፊ። እስኪ ወደ ተከታይ ቪዲዮአችን እናልፋለን። ፑል ላይ ከረምቡላ ቴብል ላይ ነው እንግዲህ። ወይኔ አይታችሁታል? እስኪ ድጋሜ እንየው። እሺ ቱ ዘ ኔክስት ቪዲዮ እንሄዳለን። ማሽን ይሄን ያክል ሞንታርቦ ፈልክ ቦታ ላይ ሄዶ ዛሬ ለጆሮ የሚዘቀጥ አብዷል። አይ ሆፕ እንግዲህ በቪዲዮቹ ኢንጆይ ያደረጋችሁ እንደሆነ ተስፋ አደርጋለሁ። እንግዲህ ቪዲዮውን ከወደዳችሁ ላይክ እንድታደርጉ በአክብሮት ጠይቃለሁ። እስኪ ቱ ዘ ኔክስት ቪዲዮ እንሄዳለን። ወደ ቀጣዩ ቪዲዮ ስናመራ አይ ቲንክ ቴኳንዶ የሚሰሩ ናቸው መሰለኝ በሞተር ቦዳቸው ላይ። ወይኔ ኧረ በኢየሱስ እንዴት ያለ ኤክሰርሳይዝ ነው ደግሞ! ፊቱ ላይ ሄዶበት ነበር እኮ ሞተር። እንኳን እግዚአብሔር አወጣ ወንድሜ። ዘ ኔክስት ቪዲዮ ደግሞ ስናመራ እዚህ ጋር እችን ጀለስ እናገኛታለን። ማለፊያ ጥበብ ሲሰጥ ይላል። ምን ተፈጠረ? ያው ምንድነው የከፈትከው? የሴት ሱስ ያለበት ባለ ራይድ እሙዬ ልሸንሻ። ወይ በጣም ደስ ይለኛል፣ ግን ወደ ኮዬ ነኝ። እኔ ወደዛ ነኝ። ግቢ። ኦኬ። አባት ነው የሚሸኘን ሰው ተገኝቷል። ወይ ጌትነት
ጌቱ የኔ ጌታ ብቻሽን ሄደሽ እንዴ? እሱም አለ። እሱ በታክሲ አስፈላጊ ነው እንዴ? ምን ዳፈር ባለ እኮ ነው። ባልሽ ነው በታክሲ ዳይ ወሬ ኔክስት ቪዲዮ ምናመራ ይሆናል። ቀጭን ከመሆኑ የተነሳ በጣም ቀጭን ከመሆኑ የተነሳ መርፌ ታዞለት ታውቃለህ? ዶክተሩ ሱሪ ነው ወለቀላይ ብሎ ኪሎኒ ተጣጣዋል። ሲስተር እጅ የሚል ቀሏን ዘመቀለድ ብር ልበደራት ያስብኩት እኔ በቃ ማያስ ቀሏ ላይ ለመንፈር መሳቅ ማለት አናዘር ሌቭል አልቻልኩም ገደል ያልክ አይ ሆፕ እንግዲህ ስቲል ኢንጆይ ያደረጋችሁ ነው ተስፋ አደርጋለሁ። እንግዲህ ለቻናሉ አዲስ የሆናችሁ ቤተሰቦች ሰብስክራይብ ሳያደርጉ ቪዲዮ ማየት በፍጹም የተከለከለ ነው። ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። ቱ ዘ ኔክስት ቪዲዮ ምናመራ ይሆናል። እሺ ምንድነው ተጋጩ? ናችን ገቢና ስንቀምል ለሽሩ እናሽቀብጣት ነገር አለች። ምንድነው አቶ አንተ ስነ ስርዓት ይታያል። ብሔራዊ መረጃ ደህንነት ኤጀንሲ ቡድን መሪ አባቴ ተበላ በእናትህ እኔ ምንም የማውቀው ነገር የለም። ሚስቴ መች እንዳርግዝች አላውቅም። 9 ወር ሚሊኒክ ተኝታ እየሄድኩኝ ነው ታርግልኝ በእናትህ። ያው ጋቢና ስትቀመጥ ግዴታ ነው እንደዚህ አይነት ነገር ከሹፌሩ ጋር ማሽቀበጥ አለብህ። ጋቢና ስትቀመጥ እኔ አመጣዋለሁ ሄድ አባቴ ታርግልኝ እቺ ብቻ ደፍ አታለቃቅሰው እሺ እንዳይለም አይዘ ቤዝ ዶንት ትሩት ሁላችንም አስተዋላችሁ ታውቃላችሁ። ግን ሁሌ ገቢና ስንቀመጥ የትኛውም ሰው ለሹፌሩ ኢቭን ጥፋተኛውን ካሚው ጥፋተኛ ነኝ የሚል ተሳፋሪ ወይም ሰው የለም። ሁሌም ተቃራኒ ሹፌር ላይ አብረን በቃ መሳደብ ምን ማለት። እስኪ ወደ ተከታይ ቪዲዮአችን ደግሞ እናለፋለን። አራ ያምራል ተፈጥሮሽ ቅጣት አሁን ልጅ ሻል ዘለቀሳት ሴፍ ላይ ቀረብኩ መሰለኝ ወላ አልሰማው ምናምን እኔ አይሰማም ነገር በእናትህ ቅጣት በኩላሊት እንደዚህ አይነት ወሬ አታውራ። አደስም ኩላሊት መልሽ ኩላሊት ነው እንዴት ያለቀለ ነው እንዴ? ቲክቶክ ላይ እኮ ነው የሚወራው ወሬ ደስ አይልም ማለት ስሜት የማይሰጡ ወሬዎች ናቸው። በማይቀለድ ነገር ላይ መቀለድ ተገቢ ነው ብዬ አላምንም። ይሄ ልጅ ባይዘው አይፎን ያለኝ ስልክ ኢንፊኒክስ ነው ቪዲዮ መስራት አልቻልኩም ስልክ ግዙልኝ ብሎ አይፎን ስንት ይገዛል ሲለው አንዱ ቲክቶከር ስንት ይሆናል ሲባል አንድ ያለው ልጅ ነው። እሱ ማለት ኩላሊት ነው ቀልድ ይላል። ማን ነው ቅጣት? እስኪ ወደ ተከታይ ቪዲዮአችን እንለፍ። አንዳንድ ቦታ ቅፈላ ሰላም ነው ወንድሜ? ወይ ሰላም ነው ወንድሜ። እንደኔ ፈጣሪ የሰው አይን ከማየት ይጠብቅ፣ ከውርደት ፈጣሪ ይጠብቅ። አሜን አሜን። ምን ነበር ወንድሜ? አይ አልጋ እዚህ ይዤ ነበረ ማለት ነው እና ቤቴ ደግሞ እኔ ክፍለ ሀገር ነው እና የለኝም የአልጋ ማደሪያ። ብትሞላልኝ ደስ ይለኛል፣ ብትሰጠኝ አልጋ ማደሪያ። ና እኔ ጋር ታድራለህ፣ ቅርብ ነው ቤቴ። ና እንጂ አይ እንደሱ እኮ አይደለም እኮ የምልህ፣ እንዲሁም ጥሩ ሰው ነው እውነቱን እንድነግር አረከኝ ማለት ነው። ቤቴ እኮ እየፊቼ ነው ማለት ነው እና የታክሲ ነው የሌለ ልጆቼ ደግሞ እዛ እየጠበቁኝ የታክሲ ስጠኝ መኪና ይዤ ከቤት አደርሳለሁ። ችግር የለውም። አንተ ግን በጣም መልካም ይሆንክ መሰለህ። በባዶ ወዴ ነው ጫት የቃምኩት የመስበር ያምጣ ናምጣ ምንድነው ይሉ ወሬ ቀስጠኛ ገንዘቡ ዝም ብለህ እንዴ መልካምነት አማል እሺ ሚትራይንግ እስከ 9 ሰዓት ለመጾም ሰይጣን ይመጣና ጠዋት ላይ ከመውረድ በፊት ገንፎን ካልጋ ስትወርቅ ቂንጨህን ባንጆ ስትገባ ጨጨብሳ ስትወጣ ደግሞ እንዲሁ እንቁላል በስጋም ካገኘ እውነቴን ነው ጥሩ እሺ ወይም ቪዲዮ ደግሞ ተመልከቱ። ጻል ልጅ ነው መቼስ ባህር ዛፍ አይደለም የሚያዘው ጫት ነው። ባይዘው ሁለተኛ ቪዲዮ ሳይ ነው እንደዚህ አይነት ጻል ልጅ ምንድነው ማለት የሚቀርጸው ሳካል ቪዲዮ ነው። የልጁ ግን እንደዚህ አባባል ምናምን ይሄ ቲፒካል የጫት ቃሚ ምርቅን ሲሉ የሚተክሱት አይነት አስተካከዝ ነች። ሉክ ያው ከዚህ ጋር ዘወይ በቃ የሚተክስበት መንገድ
አይ ሆፕ ኢንጆይ ያደረጋችሁ ነው ተስፋ አደርጋለሁ ውድ ተመልካቾቼ። እስቲ ቱ ዘ ኔክስት ቪዲዮ እናመራለን። ጉራጌው ጀለስ ቺቺኒያ ሲሄድ 700 ብር እዛ 500 ብር አንዴ ተባሉት እቃ ነው። ምን ልዩነት አለው? እሺ በቃ 400 ብር ይገኛል። ምንድነው 400 ምን ልዩነት አለው? እቃ ነው። 300 ብር ይመቻል። 300 ብር ሄድ ቃቃ። እንግዲህ ወደ ተከታዩ ቪዲዮአችን ደግሞ ስናልፍ ይሄን ሰውዬ ብዙ የቲክታክ ቪዲዮዎች ላይ ሰሞኑን ያየነው ነበርና እስቲ ካላችሁ ተጋብዙልኝ። አጭር ካልሲ ጠፍቶ ነው ይሄንን ካልሲ ብለሽ የምታጥሩ? እሺ ገንፎ ሰርቼልሃለሁ። ገንፎ አትበላ? ገንፎ አንድ ቀን እንኳን የረባ ምግብ አትሰሪም። ጠንካራ ምግብ ሰራሽ ብትባይ ፍርፍር ነው። በቀደም ቂንጨ ሰራሽ፣ ጉላ ሰራሽ፣ ከዛ ገንፎ አጥሚ። ትንሽ ቆይተሽ አብሲት ነው የምታጠጪ። እንዲሁ ይሄ ጥርስ ያዝም ያለ ነገር እህል እያጠጣጠንሽ ቡኮ ስታቦቂ ትዋለሽ። ሰይጣን ያባሽ ጌታ ሆይ ይቅር በለኝ። በውስጡ ያለው መንፈስ አበሳጭቶ ነው። እሺ ቱ ዘ ኔክስት ቪዲዮ እንዳለ ተመልካቾቻችን ያሲኖን እናገኛታለን። 15 ቀን እንደተለያየ እኔ የምሰራበት ሆቴል ውስጥ ወንድ ይዛዝ መጣለች። እኔ ስራዬን እወዳለሁ። ስራ ነው። እኔ ነኝ ማስተናግደው። ሩም ሰርቪስ ጮኩ በጣም ምንድነው? ተደረቦብኝ ነው። ምንድነው የሚደረብህ? ስራ በስራ ላይ ተደረቦብኝ። ምን ላምጣላችሁ? ወይ ነው የምፈልገው? ወይንም አጠጣም ያማታል። ምን ይመለከታል አንተ? ምን አገባህ? እሺ ወይ ሌላ የምፈልጉ ነገር አለ? ምንም አካባቢ ፋርማሲ አለ እንዴ? ልታውጣት ነው? ልታውጣት ፕሩደንስ? ኧረ ተው ፈጣሪን ፍሩ። ሂድ አንተ። ምን የታዘዝከውን ይዘና። እሺ አቤት ምን ፈልገህ ነው? በቃ ውለዱት። እኔ አሳድገዋለሁ አለ። ኦኬ ተመልካቾቻችን እስኪ ወደ ቀጣይ ቪዲዮ ደግሞ እንለፍ። አንቺን ሳይ ያንጉት ይመስለኛለች። ማይ ጋድ እንዳይተብሽ ከኔ ጋር ደርቤ ልጾምልሽ። ነገ ቁርስ በላሽ ግን እኔም ብሎ ማለት ነው። ማይ ጋድ ጆሮ ጌጡ እንዳይከብሽ ለምን ታናርልሽ? ሁለቱም ኩላሊት ልስጥሽ። እኔ ማጥለያ ተጠቀማለሁ። አይ አበሻ ይቀልዳል እኮ ይቀልዳል። ማዘር ምንድነው አንተን እርጉዞ ነው በከረሜላ ስቃለች እንደ በባለ እንጨቱ ከረሜላ የሚያለቅስ ህፃን ልጅ ይጠባሃል። የመጀመሪያ ጠላት እንዴት ያለሽ ሞክሽ በቃ ገራሽ በቃ ይሄ ነው ልፋቴ የማሰበስበው ሀብት ሁሉ ይሄ ነው። እቺን ውርስ አገኝሻል። በጣም አሪፍ ነው። አሁን ቅርጽ ብቻ ነው የሚቀረው። ቅርጽ ደግሞ በጣም ጎበዝ ነኝ እኔ። ቅርጽ ሄሎ አረፈ ወይኔ አጎቴ አጎቴ አረፈ። ቅርጹን እንዴት ነው በረታ? አዎ በርትቻለሁ። የሞተ ተጎዳ እንጂ በርትቻለሁ። እንጨርሳታ ቅርጿን እንትኗን በርካታ አዘለለ ውጣለኝ ለቅሶ ላይ መጡ። እንቅልፍ መተኛት አልቻልኩም። ኧረ በቃ አምላኩታል
ከመተኛታቸው ቅርጹን ሳላወጣ እንዴት ለፍ በሳክስ PhD ሲኖር ሚስ ሳንድራ ከብራዚል ሚስ ሳንድራ ሄሎ ሚስ ሳንድራ yes 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 yeah ቻልኩ ሚስ ሳንድራ ወይ ሚስ yes yes ማኔጂንግ ዳይሬክተር እሺ ቱ ዘ ኔክስት ቪዲዮ ተመልካቾቻችን እስኪ ወደ ቀጣዩ ቪዲዮ ደግሞ እንለፍ አንቺን ሳይ ሚስታጉት ይመስለኛለች my god ጾም እንዳይፈጅሽ ከኔ ጋር ደርቤ ልጾምልሽ ነገ ቁርስ በላሽ ግን እኔም ብሎ ማለት ይችላል my god ጆሮ ጌጡ እንዳይከብሽ ለምን ተናገርሽ ሁለቱም ኩላሊት ልስጥሽ እኔ ማጥላት ተቀበል አያበሻ ቀልዳል እኮ ይቀልዳል የቢናታ ቲቪ ቤተሰቦች በቪዲዮ ኢንጆይ እንዳደረጋችሁ ተደስታችሁ እንደተዝናናችሁ ተስፋ አደርጋለሁ ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይሄን ይመስል ከ3 ቀን ካረቀን በኋላ በተለያየ ቪዲዮ ዳግም እስክንገናኝ ድረስ ባላችሁ ደህና ቆዩኝ ቻው ቻው ባይ ባይ